ይሄንን ቪዲዮ ለምን እንደቀረጽኩኝ ወደ በኋላ ወደ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል ማለት ነው። የምታዩትን ቅጠል ነው። ይሄንን ቅጠል ስሙን የምታውቁ ሰዎች ኮሜንት አድርጉልኝ እና አያምርም? እኔ እንደሚመስለኝ ግን ይሄ ቅጠል ማለት ነው የሞሪንጋ ቅጠል አይመስልም? እኔ ሞሪንጋን ቅጠል እውነት ለመናገር እንደዚህ አይቼው አላውቅም። ፓውደሩን ነው የምጠቀመው። ነገር ግን የምታውቁ ሰዎች ኮሜንት አድርጉልኝ። ሞሪንጋ ቅጠል ነው ከሆነ ነው ብላችሁ ኮሜንት አድርጉልኝ እላለሁኝ። እና ይህንን ቪዲዮ ለምን እንደቀረጽኩኝ ወደ በኋላ ወደ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል ማለት ነው። በጣም ያስገረመኝን ነገር ነው የምነግራችሁ። እንደምታዩት ማለት ነው ይሄ ዛፍ ላይክ 5 months በቃ በ5 ወር ውስጥ ነው ይሄንን የሚያክል ዛፍ የሆነው። በጣም ፈጣን እድገት ያለው ዛፍ ነውና ብዙ ጊዜ አየዋለሁኝ ግን ልብ ብዬው አላቅምና ልብ ያልኩት የሚገርማችሁ ነገር በቃ ይሄን ቪዲዮ ስቀርጽላችሁ ትላንትና ማታ ነውና በጣም ያስገረመኝን ነገር የዚህ ቅጠል ምን እንደሆነ ታውቃላችሁ? ማታ ላይ ነው ጠዋት ላይ ስወጣ አይቼው ነበር ይሄንን ዛፍ ማለት ነው። እንደምታዩት ቅጠሎቹ በጣም ነው የሚያምሩትና እንደዚህ ዝርግት ያሉ ናቸው እንደምታዩት ማለት ነውና ከዛን ልክ ጠዋት ነው ያየሁት እንዳልኳችሁ ማለት ነው። ከዛ በኋላ ማታ ላይ ስመለስ ደግሞ ማለት ነው ሳየው ጥፍ ብሏል። ነው በቃ ጥፍ ስላችሁ እንደዚህ ለሁለት ግጥም ብሏል። ይሄ ተዘርግቶ የምታዩት ቅጠል ማለት ነው እንደዚህ ለሁለት እንደዚህ ተጣብቋል ማለት ነው። እና በጣም ገረመኝ። ነው በቃ አስገረመኝና የሆነ በተፈጥሮ መደነቅ በጣም ነው የምወደው፣ ደስ ይለኛል። የእግዚአብሔርን ስራ ማድነቅ ደስ ይላል እና አድናቂ ነኝ፣ የተፈጥሮ አድናቂ ነኝ። በነገራችን ላይ ሰው ብዙ ጊዜ አተኩራሉ ተፈጥሮ ላይ እና ሳየው እንትን ብሏል እንዳልኳችሁ ማለት ነው። እንደዚህ ተቃቅፏል ማለት ይቻላል። ይሄ ዝርግት ያለው ቅጠል እንደዚህ እጥፍ ብሎ አንድ ላይ ተቃቅፏል ማለት ይቀለኛል ማለት ነው። እና ኢቭን በእጄ ማለት ነው ለመዘርጋት ሞከርኩት፣ አይዘረጋም ቀንጥሼው ማለት ነው። እና በጣም ገረመኝ። ምንድነው የገረመኝ? ላይክ ልክ እንደ ሰው ማለት ነው። እኛ ሰዎች ጠዋት ላይ እንዴት ነው ጠዋት ላይ በቃ ፓወርፉል ነን ነው ስራ እንሰራለን ምናምን በቃ እና ማታ ደግሞ ድክም ይለን የለ። ከዛ በኋላ ማታ ላይ ያለን የቀኑን ውሏችንን ጨርሰን በምንተኛበት ሰዓት ያው እንተኛለን ማለት ነው። እና ያስተዋልኩት ማለት ነው ላይክ ይሄ አትክልትም ላይክ እንደዛ በሉት ቀኑ ሙሉ እንደዚህ እንደምታዩት እንደዚህ ዝርግት ብሎ ነው የሚውለው። ልክ ማታ ግን ማለት ነው ላይክ ማታ ማለት 2 ሰዓት 3 ሰዓት ላይ ማለት ነው በኢትዮጵያና ማታ ላይ ግን ልክ እንደ ሰው ማለት ነው የቀን ውሏቸውን ጨርሰው ማታ ላይ ልክ እንደ ሰው ይተኛሉ ማለት ነው። እና በጣም ገረመኝ እና ግርም አለኝና የሚገርማችሁ ነገር የመጀመሪያው ቀን ዝም ብዬ አይኔ ነው ምናምን ብዬ አልኩኝ። አይቼ ስለማላቅ ነው በእርግጥ ያስገረመኝ። ሌሎቻችሁ ልታውቁት ትችላላችሁ። እኔ ግን አይቼ ስለማላቅ በጣም አስገረመኝና ድጋሚ ነው ቼክ ያደረኩት ወጥቼ ማለት ነው ታይሙን ጠብቄ። ግን ላይክ እንደዛ ነው ማለት ነው። እና በጣም የሚገርም ተፈጥሮ ነው፣ ደስ ይላል። እና ይሄ የቀረጽኩላችሁ ቪዲዮ የቀኑን ነው ማለት ነው። ማታ ላይ ደግሞ ይሄ አትክልት እንዴት እንደሚሆን እንዴት እንደሚተቃቀፍ ሙሉ ቪዲዮውን እምለቅላችሁ ይሆናል ማለት ነው። በጣም ነው ያስገረመኝ እውነት። እና በጣም የእግዚአብሔር ስራ በጣም ትልቅ ነው እውነት። እና ተገረምኩላችኋለሁና እስቲ ማለት
በየአካባቢያችን ማለት ነው አጠገባችን አፍንጫችን ስር ብዙ የሚያስገርሙ ነገሮች አሉ።